አቶ ጌታቸው ረዳ ከትግራይ ክልል ለምን ሸሹ? ለአሜሪካ ተኩስ አቁም ስምምነት ተጠባቂው የሩሲያ ምላሽ ምን ይሆን? ሰላም ጤና ይስጥልን ውድ የዘመን ሚዲያ ቤተሰቦቻችን፣ የዛሬ መጋቢት 5 2017 ዓ.ም ዕለተ ዓርብ የዜና ጥንክራችንን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉ ተናገሩ። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ ዙሪያ በዛሬው ዕለት በአዲስ አበባ መግለጫ ሰጥተዋል። አቶ ጌታቸው በመግለጫቸው ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከዚህም ውስጥ የኤርትራ መንግስት አንዱ ነው ሲሉ ተናግረዋል። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነት በስምምነት በመቆሙ ነው ሲሉም አቶ ጌታቸው ተናግረዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯን ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። ከዚህ በተጨማሪም በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም በመግለጫቸው ላይ ጠቅሰዋል። አቶ ጌታቸው በመግለጫቸው አክለውም አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ብለዋል። አቶ ጌታቸው ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን የጊዜያዊ አስተዳደሩን ሚና በኃይል በመንጠቅ ስልጣንን ለመቆጣጠር ያለውን ፍላጎት ለማሳካት እየተንቀሳቀሰ መሆኑን ገልጸዋል። ህጋዊ ተቀባይነት ያጣው የህወሓት ቡድን በቀበሌ ወረዳና ዞን የቢሮዎችን ማህተም በህገወጥ መንገድ እየነጠቀ እንደሚገኝ አመልክተዋል። አቶ ጌታቸው አክለውም አሁን ባለው ሁኔታ ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ይፋዊ ጥያቄ አላቀረበም ሲሉም ተናግረዋል። ጊዜያዊ አስተዳደሩ በፌዴራል መንግስቱና በህወሓት መካከል የተቋቋመ ነው ያሉት አቶ ጌታቸው ጊዜያዊ አስተዳደሩ አደጋ ላይ ሲወድቅና ሲፈርስ የፌዴራል መንግስቱ ቁሞ ማየት የለበትም፣ እርምጃ የመውሰድ ኃላፊነት አለበት ብለዋል። አቶ ጌታቸው በአሁኑ ሰዓት ጦርነትን ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበት ሲሉም ተናግረዋል። በተለይም የፕሪቶሪያው የሰላም ስምምነት በአስተማማኝ ሁኔታ በሁሉም ወገን እንዲተገበር እንዲሰራ አጽንኦት ሰጥተዋል። ትግራይ ክልልን ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው የህወሓት ቡድን ከድርጊቱ ሊቆጠብ እንደሚገባም አሳስበዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስትና ዓለም አቀፉ ማህበረሰብ የበኩላቸውን ሚና እንዲወጡ ጠይቀዋል። ርዕሰ መስተዳድሩ የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት በክልሉ ባለው ወቅታዊ ሁኔታ ዙሪያ ባወጣው መግለጫ የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት መጠየቁ ይታወሳል። አስተዳደሩ በትናንቱ መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱት ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይን ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲልም ጠይቋል። ይህን ተከትሎም በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ብሔራዊ ክህደት ተፈጽሞብናል ሲል ጊዜያዊ አስተዳደሩን ከሷል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን በዶክተር ደብረ ጽዮን የሚመራው ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ በፍጹም ተቀባይነት የለውም ሲል ተቃውሟል። ወደ ውጭ ዜናዎች እናልፋለን። አሜሪካና ዩክሬን በሳውዲ ባደረጉት ምክክር ኪየቭ ለ30 ቀናት ተኩስ ለማቆም መስማማቷ ይታወሳል። ሩሲያ 3 ዓመታት ያስቆጠረውን የዩክሬን ጦርነት ለማቆም ያስቀመጠቻቸውን ቅድመ ሁኔታዎች ለአሜሪካ ማቅረቧ ተነገረ። ሮይተርስ ለጉዳዩ ቅርበት አላቸው ያላቸውን ምንጮቹን ጠቅሶ እንዳስነበበው ክሬምሊን ከዚህ ቀደም ሲያቀርባቸው የነበሩ ቅድመ ሁኔታዎችን ሀገራቱን ለማሸማገል እየሞከረች ለምትገኘው ዋሽንግተን ልኳን። ሩሲያ የጦርነቱ ዋነኛ ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ መስፋፋትና የዩክሬን የድርጅቷ አባልነት ጉዳይ መቆምን ከዋሽንግተን መተማመኛ ትፈልጋለች። የውጭ ሀገራት ወታደሮችን በዩክሬን የማሰማራት ሀሳብን ውድቅ ይደረግ ዘንድ መጠየቋን የሮይተርስ ምንጮች ዘግበዋል። ዓለም አቀፉ ማህበረሰብ ክሬምሊንን ጨምሮ 4 የዩክሬን ግዛቶች ሉሃንስክ፣ ዶኔስክ፣ ኬርሰንና ዛፓሮዥያ የሩሲያ ሉዓላዊ ግዛት አካል መሆናቸውን እውቅና እንዲሰጡም ይጠይቃል። ለአሜሪካ የቀረበው ሰነድ በሳውዲ አረቢያ ጅዳ በተካሄደው የአሜሪካና ዩክሬን ባለስልጣናት ተጠባቂ ምክክር ዩክሬን ለ30 ቀናት የሚቆይ ተኩስ አቁም ስምምነት ለመድረስ መስማማቷን ማሳወቋ ይታወሳል።
ፕሬዚዳንት ቮሎዲሚር ዜሌንስኪ ጊዜያዊ ተኩስ አቁሙ ከሩሲያ ጋር ዘላቂ የሰላም ስምምነት ለመድረስ መነሻ ይሆናል በሚል ድጋፍ መስጠታቸውም አይዘነጋም። በምርጫ ቀስቀሳቸው የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋለሁ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተደራዳሪ ልዑካቸውን ወደ ሞስኮ መላካቸውን ቢቢሲ ዘግቧል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ አሁን ኳሱ በሩሲያ ሜዳ ነው በማለት የሞስኮ ምላሽ እንደሚጠበቅ ተናግረዋል። ሩሲያ በድጋሚ አቅርባቸዋለች የተባሉት ቅድመ ሁኔታዎችን በተመለከተ በአሜሪካ የሚገኘው የሩሲያ ኤምባሲም ሆነ ዋይት ሃውስ አስተያየት አልሰጡበትም። ለጦርነቱ መቀስቀስ ዩክሬንን ተጠያቂ በማድረግ ሩሲያ የተለሳለሰ አቋም አሳይቷን በሚል የሚወቀሰው የትራምፕ አስተዳደር ሞስኮ ከምታቀርባቸው ቅድመ ሁኔታዎች ለተወሰኑት ድጋፍ ሲሰጥ ተደምጧል። ሩሲያ ባለፉት 2 አስርት ዓመታት ከአሜሪካ ጋር ባደረገቻቸው ድርድሮች ላይ የቀረቡ ሀሳቦች አሁንም ተደግመዋል የሚሉ ተንታኞች የአሜሪካ በአውሮፓ ምድር ወታደራዊ አቅምን መጠናከርን በፍጹም እንደማትፈቅድ አቋሟን በግልጽ ማሳየቷን ይናገራሉ። በየካቲት ወር 2022 በዩክሬን ልዩ ወታደራዊ ዘመቻ ያለችውን ጦርነት ስትጀምርም ለባይደን አስተዳደር 3 ቅድመ ሁኔታዎችን አስቀምጣ እንደነበር ሮይተርስ አገኘሁት ያለው ሰነድ ያመላክታል። የመጀመሪያው የአሜሪካና ኔቶ ኃይሎች በአዳዲሶቹ የኔቶ አባል አገራት ወታደራዊ ልምምድ እንዳያደርጉ የሚል ነው። አሜሪካ የሩሲያን ግዛት ተሻግሮ ጥቃት ማድረስ የሚችል መካከለኛ ርቀት ተምዘግዛጊ ሚሳኤል ወደ አውሮፓ ሀገራት እንዳትልክ የሚለውም ተካቷል። አሜሪካና ኔቶ በመካከለኛው እስያና ካውካሰስ፣ አርሜኒያ፣ አዘርባይጃንና ጆርጂያ አካባቢ ወታደራዊ ልምምድ እንዳያደርጉ ተጠይቆ የባይደን አስተዳደር ባለመስማማቱ ጦርነቱ መቀጠሉ ይታወሳል። የትራምፕ አስተዳደርስ ለክሬምሊን ቅድመ ሁኔታዎች በጎ ምላሽ ይሰጣሉ የሚለው ተጠባቂ ነው። ውድ የቻናላችን ተከታታዮች የዛሬውን የዜና ጥንቅራችንን በዚሁ አበቃን። ወቅታዊ ትኩስና ተአማኒ መረጃዎች እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር ማድረጎን አይዘንጉ። ቀጣይ በሌሎች መረጃዎች እስከምንገናኝ በቸር ቆዩን።